بسم الله الرحمن الرحيم. الحمد لله الذي هدانا للإيمان والتوحيد وأنار العقولنا بالنقد السليم والتفنيد، والصلاة والسلام على رسولنا المصطفى نبي الحجة والبرهان وعلى آله وصحبه أهل الصدق والإحسان وبعد. ድና የተከበራችሁ እህት ወንድሞቼ በያላችሁበት የአላህ ሰላም ዝነት ጥበቃው ይሁንላችሁ እያልኩኝ እንዲሁም ክርስቲያን ወገኖች ሰላም ብያለሁ። እንኳን ወደ አልሚዛን የንጽጽ ሃይማኖት ሰላም መጣችሁ። አላህ ሱብሓነሁ ወተዓላ እውነትና ፍትህን በሚዛን እንድንመዝን ነገሮችንም በአይምሮና በአምክንዮ እንድንመረምር አዞናል። ዛሬ በአልሚዛን የምንፈትሸው ርዕስ ቅዱስ ቅዱስ የሚለው የቃላት ድግግሞሽ የሥላሴ የሶስትነት ማስረጃ ሊሆን ይችላልን? ሀል ተክራሩል ቅዱስ ደሊሉ ዐላ ሳሉሲ የሚለው መሰረታዊ ጥያቄ ይሆናል። በኢሳይያስ ትንቢትና እንዲሁም በዮሐንስ ራእይ ላይ መላእክት አምላክን ቅዱስ ቅዱስ እያሉ ማመስገናቸው አብን ወልድና መንፈስ ቅዱስን ለመወከል ነው የሚል ሰፊ ዘመናት መከራከሪያ ይነሳል። ለመሆኑ ቃላት ድግግሞሽ በአመክንዮ ሚዛን ሲመዘን ምን ያህል ይጸናል? አብረን እንፈትሸው። በመሰረቱ በአንድ መጽሐፍ ውስጥ አንድ ቃል 3 ጊዜ ስለተደገመ ብቻ ያ ቃል 3 የተለያዩ መለኮታዊ አካላትን ያመለክታል ማለት ፍጹም ደካማና ስነ አመክንዮአዊ ይዘት የሌለው ሙግት ነው። ይህንን አካሄድ እንደ መመሪያ ከወሰድነው በመጽሐፍ ቅዱስ ውስጥ አንድን ቃል 4 ጊዜ ወይም 5 ጊዜ በተደገመ ቁጥር የአማልክትን ቁጥር 4 እና 5 እያደረግልን ቁጥር ነውን? እውነታውን በመጽሐፍ ቅዱስ ጥቅሶች በጥንቃቄ እንመልከተው። አንደኛ፣ ቅዱስ የሚለው ቃል በመጽሐፍ ቅዱስ ውስጥ 3 ጊዜ ተደግሞ የመጣው በ2 ጥቅሶች ላይ ብቻ ነው። በተቃራኒ ግን ይህ ቃል ለብቻው በነጠላ ወደ 40 የሚጠጉ ጊዜያት ተጠቅሷል። ታዲያ 40 ጊዜ ነጠላ ሆኖ በመምጣቱ የአምላክ ፍጹም አንድነት የሚያሳይ ሆኖ ሳለ ለምን 2 ቦታ ላይ የተደረገን ድግግሞሽ ብቻ መርጠን የሶስትነት ሚስጥር ነው እንላለን? ሁለተኛ፣ በሴማዊ ቋንቋና በመጽሐፍ ቅዱስ ባህል የአንድን ቃል መደጋገም ትርጉም አጽንኦት ኢንፊሳይዝ ወይም አታኪድ ማረጋገጫና የነገሩን ፍጹም መሆን ለመግለጽ የሚገባ የንግግር ዘይቤ እንጂ አካላትን ለመቁጠር አይደለም። ለዚህም መደበኛ ምንድነው መጽሐፍ ቅዱስ ጥቅሶች ማቅረብ ይቻላል። በትንቢተ ኤርምያስ ምዕራፍ 7 ቁጥር 4 ላይ ጥቅሱ ቃል በቃል እንዲህ ይላል፣ የእግዚአብሔር መቅደስ የእግዚአብሔር መቅደስ የእግዚአብሔር መቅደስ ሆይ ነው እያላችሁ በሐሰት ቃል አትታመኑ። ይህ ማለት 3 የተለያዩ የእግዚአብሔር ቤተ መቅደሶች አሉ ማለት ነውን? በፍጹም ነገሩን አጥብቆ ለመግለጽ ነው። ትንቢተ ሕዝቅኤል ምዕራፍ 21 ቁጥር 27 ላይም እንዲህ ይላል፣ ባድማ ባድማ 3 ጊዜ ይደጋግመዋል። ይህ ማለት 3 አይነት ግልበጣ ማለቱ ሳይሆን ፍርዱ በእርግጥና በኃይል እንደሚመጣ በአጽንኦት መናገር ነው። በአዲስ ኪዳን የሉቃስ ወንጌል ምዕራፍ 23 ቁጥር 21 ላይ አይሁዶች ስለ ኢየሱስ ሲጮሁ እንዲህ ይላል፣ እነርሱ ግን ስቀለው እስሉቡ ስቀለው ስቀለው እያሉ ይጮሁ ነበር። ይህ ማለት 2 ጊዜ እንዲሰቀል ጠየቁ ማለት ሳይሆን የጥላቻና የፍላጎታቸውን ጽኑነት ለመግለጽ የተጠቀመበት ድግግሞሽ ነው። የበለጠ ግልጽ የሚያደርገው ደግሞ በዮሐንስ ወንጌል ምዕራፍ 21 ቁጥር 15-27 ላይ ያለው ታሪክ ነው። ኢየሱስ ደቀ መዛሙርቱን ጴጥሮስን 3 ጊዜ ጥያቄ ሊያቀርብለታል። ጥቅሱ እንዲህ ይላል፣ ቁርስ ከበሉ በኋላ ኢየሱስ ስምዖን ጴጥሮስን የዮሐና ልጅ ስምዖን ሆይ እነዚህ ከሚወዱኝ ይበልጥ ትወደኛለህን? አለው። ደግሞ ሁለተኛ የዮሐና ልጅ ስምዖን ሆይ ትወደኛለህን? አለው። ሶስተኛ ጊዜ የዮሐና ልጅ ስምዖን ሆይ ትወደኛለህን? አለው። ሶስተኛ ጊዜ ማለት ነው። ትወደኛለህን ስላለው ጴጥሮስ አዘነ። ታዲያ ኢየሱስ ጥያቄውን 3 ጊዜ የደገመው ጴጥሮስ ውስጥ 3 የተለያዩ አካላት ኖረው ነውን? ወይስ የጥያቄውን አንገብጋቢነትና የጴጥሮስን ጽናት ለመፈተሽ ምላሹ ግልጽ አጽንኦት ለመስጠት ብቻ ነው? ማጠቃለያ እንግዲህ እውነታው ይህ ከሆነ በኢሳይያስ ምዕራፍ 6 ቁጥር 3 ላይ መላእክት አምላክን ቅዱስ ቅዱስ አሉት ማለት የአምላክን ፍጹም ቅዱስና ማና ታላቅነት ለመግለጽ የተጠቀሙበት የባህልና የቋንቋ ውበት እንጂ ስለ ሥላሴ አቃኒም ወይም አካላት የሚናገር አይደለም። እውነቱን በቅንነትና በሚዛናዊነት ለሚፈልግ ተመራማሪ በብሉይ ኪዳንም ሆነ በሞላው መጽሐፍ ቅዱስ ውስጥ ቃላትን እየቆነጠሩና የአጠቃቀም ዘይቤውን ጣመሙ ሥላሴን አስተምሮ ማስረጃ ለማቅረብ መሞከር ፍጹም ዋጋ የሌለው በአመክንዮ ፊት የማይቆም መሆኑ በግልጽ ይታያል ማለት ነው።
ይህንን በአልሚዛን የንጽጽር የሃይማኖትና የአመክንዮ ማዕከል የተዘጋጀውን ትንታኔ ከወደዳችሁት ላይክና ሼር በማድረግ ለሌሎች እንዲደርስ አጋሩ። የእናንተን ጠቃሚ ሀሳብ በኮሜንት አስፍሩልኝ። ስላዳመጣችሁኝ ከልብ አመሰግናለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።